እሺ ሰዎች የምንሰራው ስራ የሚመቻችሁ ከሆነ እና በምላሹ ደግሞ እናንተ ለኛ በትንሹ ማገዝ ከፈለጋችሁ ቻናላችንን ሰብስክራይብ፣ ይህን ቪዲዮ ደግሞ ላይክ አድርጉ። ታሪካችን የሚጀምረው ዓለምን በህዝብ ብዛት ቁጥር በአንደኝነት በምትመራዋ ህንድ ሀገር ውስጥ አባቱን በሞት የተነጠቀ ላይገር የተባለ እና ከእናቱ ባለማኒ ጋር የሚኖር አንድ ወጣት በማሳየት ነው። ላይገር ባለበት የመኮላተፍ ችግር ምክንያት ሀሳቡን አሳጥሮ በደንብ ለመግለጽ የሚቸገር ሲሆን በዚህም የተነሳ አብዛኛውን ጊዜ ብቻውን እንደሚያሳልፍና እናቱን ሲያግዛት እንደዋለ እንረዳለን። የላይገር እናት ባለማኒ ስራዋ የተለያዩ ቁሳቁሶችን ወደ ገበያ ወስዶ መሸጥ ስለነበር ላይገርም ከእናቱ ጋር ጠዋት ወጥቶ ሲያግዛት ውሎ ማታ አብራት ወደ ቤት እንደሚመለስ እናያለን። ከዕለታት አንድ ቀን ባለማኒ ከልጁ ላይገር ጋር ሆነው ዕቃቸውን እየሸጡ እያለ ማሌሽ የተባለ አካባቢው ላይ የሚንቀሳቀስ ወንበዴ ወደ ባለማኒ መጥቶ እዚህ አካባቢ ስራ እስከሰራሽ ድረስ ለእኔ ገንዘብ መክፈል ይኖርብሻል ብሎ ኮስተር ብሎ ይናገራታል። ባለማኒ ግን ማንንም የማትፈራ ኃይለኛ ሴት ስለነበረ ማሌሽ ከአጠገቧ ፈጥኖ የማይሄድ ከሆነ አናቱን በዱላ እንደምትተረትረው መናገር ስትጀምር ማሌሽ በሕይወቱ እንደዚህ አይነት ሴት ገጥሞት ስለማያውቅ በፍርሃት ይደነግጣል። ላይገርም በእናቱ ጀግንነት ተደስቶ ፈገግ ማለት ሲጀምር ወንበዴው ማሌሽ ይመለከተውና ተናዶ ወደሱ በመሄድ ላይገርን ከግብረ አበሮቹ ጋር ሊደበድበው መዘጋጀት ጀመረ። በዚያው ሰዓትም አሊ የተባለ አንድ ሰው ከሌሎች ዱርዬዎች ጋር ተጣልቶ እግሬ አውጪኝ በማለት እየሮጠ መጥቶ ወንበዴውን ማሌሽን አስጥለኝ ብሎ ይለምነው ጀመረ። ማሌሽ ግን ከአሊ የማይሻል ፈሪና ቦቅባቃ ስለነበር አሊን ራስህን ቻል በማለት ሊያባርሩት ዱርዬዎቹ አሳልፎ ይሰጠዋል። ነገር ግን ዱርዬዎቹ አሊን ሊደበደቡት እጃቸውን እንዳነሱ ላይገር በሚያስገርም ብቃት አንዱን ዱርዬ በካራቴ መንጋጭላው ላይ ለጥፎ ከአፈር ይደባልቀዋል። ዱርዬዎቹም የጓደኞቻቸው መመታት አይተው ጥቃታቸውን ወደ ላይገር ቢያዞሩም ላይገር ግን በሚያስደንቅ የማርሻል አርት ብቃት ሁሉንም ዱርዬዎች ደህና አድርጎ ይጠፈጥፋቸውና አሊን ከድብደባ ያተርፈዋል። የላይገር እናት ባለማኒም ልጇ አስደናቂ የማርሻል አርት ብቃት እንዳለው ታውቅ ስለነበረ ሙምባይ ውስጥ የሚገኝ አንድ የማርሻል አርት ማሰልጠኛ ቦታ ልታስመዘግበው በመወሰን በማለዳው ላይገርን ይዛው ወደ ማሰልጠኛው ተቋም ትወስደዋለች። የማርሻል አርት በፊት በማርሻል አርት ፊልሚያ ሻምፒዮን ለመሆን ከጫፍ የደረሰ ጀግና ተፋላሚ እንደነበረና ነገር ግን በአንድ ግጥሚያ ባራም በተባለ ጎበዝ ተጋጣሚው በመሸነፉ ያንን ስኬት ሳያሳካው እንደቀረ እንረዳለን። ክሪስቶፈርም ስለ ላይገር ብቃት ከእናቱ ባለማኒ ከሰማ በኋላ በየወሩ ስለሚከፍሉት የገንዘብ መጠን ሲነግራቸው እናትየው ባለማኒ ግን ለስልጠና የሚሆን ገንዘብ ለመክፈል አቅም እንደሌላት ለክሪስቶፈር ትነግረዋለች። ክሪስቶፈር ገንዘብ ከሌላቸው ወደ ቤታቸው እንዲመለሱ በመግለጽ ትቷቸው ሊሄድ ሲል እናትየው ባለማኒ ልጇ ላይገር ማለት ከብዙ ዓመታት በፊት ክሪስቶፈርን በግጥሚያ አሸንፎ ሻምፒዮን ከመሆን ያስቆመው የባራም ወንድ ልጅ እንደሆነ ትገልጽለታለች። ላይገርም የአባቱን የባራምን ጀግንነትና አይበገሬነት እንደወረሰ ለክሪስቶፈር ትነግረዋለች። ክሪስቶፈር ምንም እንኳን የላይገር አባት ባራም ከዓመታት በፊት ቢያሸንፈውም ባራምን በጀግንነቱ በጣም ያደንቀው ስለነበር የእሱ ልጅ የሆነውን ላይገርን በነፃ ለማሰልጠን ይስማማል። ነገር ግን ላይገር በነፃ እስካሰነጠለ ድረስ የስልጠና ቦታውን ማጽዳት እንደሚኖርበት ክሪስቶፈር ሐሳብ ስላቀረበ
ላይገርና ባለማኒ ይስማማሉ። በቀጣዩም ቀን ላይገር ክሪስቶፈር ማርሻል አርት በሚያሰለጥንበት ተቋም ውስጥ በመምጣት ስራውን መስራት ይጀምራል። ላይገርም በሕይወቱ ከሚያደንቃቸው የማርሻል አርት ስፖርተኞች ውስጥ ማይክ ታይሰን የተባለውን ታዋቂ ተፋላሚ ፎቶ ያለበት ቲሸርት አድርጎ ስራውን እየሰራ እያለ ሰልጣኞቹ ተመልክተው እንደሱ ያለ ተራ ሰው ማርክን የመሰለ ጀግና ቲሸርት መልበስ የለበትም ብለው ይሳለቁበታል። ላይገር ግን ዓላማው እንደ ማርክ ታላቅ ተፋላሚ መሆን እንደሆነ ሲገልጽላቸው ከሰልጣኞች አንዱ በላይገር ድፍረት በመበሳጨት ሊደበድበው ይሞክራል። ላይገር ግን በሚያስደንቅ ብቃት ልጁን አሽቀንጥሮ በመጣል ወለል ላይ ይነጥፈዋል። ይህንንም ሁኔታ ያዩ ሌሎች ሰልጣኞች በቁጣ ቢነሱም ክሪስቶፈር ፈጥኖ በመሃል በመግባት ውጥረቱን ያረግበዋል። ክሪስቶፈር ስሜቱን መቆጣጠር የማይችል ከሆነ እሱ ጋር መሰልጠን እንደማይችል ያስጠነቅቀዋል። በሌላ ቀን ክሪስቶፈር ላይገርንና ሰልጣኞቹን ከስልጠና ቦታ ውጪ ለሚደረግ ልምምድ ይዟቸው ወጥቶ ሳለ ሌላ ትምህርት ቤት ከሚሰለጥኑ ሰልጣኞች ጋር መንገድ ላይ ይገናኛሉ። ሁለቱ ቡድኖች በመሃል ጠብ ተፈጥሮ ድብድብ ይጀምራሉ። ሳንጁ የተባለ የሌላው ቡድን መሪ ክሪስቶፈርን በንግግር መሳደብ ሲጀምር ላይገር በመሃል ጣልቃ ይገባል። ሳንጁ ላይገርን ደጋግሞ በቦክስ ቢመታውም ላይገር ግን ምንም እንዳልተፈጠረ ሆኖ ጥቃቱን ይቀበላል። ይህ የላይገር ጽናት ሳንጁን ያስደነቀው። በዚያው ምሽት ላይገር ቡና ለመግዛት ወደ አንድ ቡና ቤት ሲሄድ ታንያ የተባለች የከተማዋ ታዋቂ ሞዴል ትመለከተውና ፌስቡክ ላይ ሲሰድባት የነበረው ሰው መስሏት ትጨቃጨቋለች። በኋላ ላይ ግን እንደተሳሳተች ትረዳዋለች። ታንያ የሳንጁ ወይም የላይገር ተቀናቃኝ እህት እንደሆነች ይታወቃል። ታና ላይገር ክሪስቶፈር ጋር እንደምሰነጠን ካወቀች በኋላ ሆን ብላ ወደ ማሰልጠኛ በመሄድ ትረብሸዋለች። ክሪስቶፈር ላይገርን ለመፈተን ከሰልጣኞች ጋር እንዲፋለም ያደርገዋል። ላይገር ግን ሁሉንም 1 2 3 4 እያለ በቀላሉ ያሸንፋቸው። በመጨረሻም ጎበስ የሚባለውን ጋናባዝን በአንድ ምት ይረታዋል። ይህን ያየችው ታንያ በላይገር ብቃት ትገረማለች። ክሪስቶፈር በላይገር ብቃት ተገርሞ ለብሔራዊ የኤምኤምኤ ውድድር እንዲመዘገብ እናቱን ባላማኒን ያስፈቅዳል። ባላማኒም ትስማማለች። ይሁን እንጂ ውድድሩ እስኪያልቅ ድረስ ሴት አጠገብ እንዳይደርስ ልጁን ትመክረዋል። ነገር ግን ላይገር እና ታንያ ፍቅር ይጀምራሉ። ሳንጁ ይህን ሲያውቅ በጣም ይናደዳል። ላይገር ለብሔራዊ ውድድር ጠንክሮ ይሰለጥናል። በውድድሩ ላይ ላይገር እና ሳንጁ ተከታትለው በማሸነፍ ለፍጻሜ ይደርሳሉ። በፍጻሜው ግጥሚያ ላይ ሳንጁ ላይገርን ለማዳከም የታንያን ቪዲዮ ያሳየዋል። ላይገር ግን ይበልጥ ተናዶ ሳንጁን በመምታት የኤምኤምኤ ሻምፒዮን ይሆናል። ላይገር ሻምፒዮን ቢሆንም ክሪስቶፈር ለዓለም አቀፍ ውድድር ስፖንሰር ቢያጣለትም አሊ ፓንዴ የተባለው ሀብታም ሰው ጋር ያስተዋውቃቸዋል። ፓንዴም ላይገርን ወደ አሜሪካ ይወስደዋል። አሜሪካ ላይገርን ታንያን በድጋሚ ያገኛታል። ታንያ የፓንዴ ልጅ ሆና ትገኛለች። ታና ቀደም ብሎ ያባረረችው ላይገር ይበልጥ ጠንክሮ ሻምፒዮን እንዲሆን ብላ እንደሆነ ትገልጽለታለች። በመጨረሻም ላይገርን ከዓለም አቀፍ ተፋላሚዎች ጋር ይገጥማል። ታንያ ግን በድንገት በማይታወቁ ሰዎች ትታገታለች። የታገተችው በታዋቂው ተፋላሚ ማይክ ታይሰን አማካኝነት ነው። ማርክ የላይገር አባት ባራም የነበረበትን ዕዳ እንዲከፍል ይጠይቃል። ላይገር ታንያን ለማዳን ወደ ማርክ ቦታ ይሄዳል። ማርክ ላይገርን ለፍልሚያ ይጋብዘዋል። ላይገር
ከማርክ ጋር ጠንካራ ትግል ካደረገ በኋላ በመጨረሻ ያሸንፈዋል። ማርክ በላይገር ብቃት ተደንቆ ታንያን ይለቃታል። ሁሉም ጓደኛሞች ሆነው ሰልፊ በመነሳት ታሪኩ ያበቃል። ስለተከታተላችሁን እናመሰግናለን። ዩቲዩብ ቻናላችንን ሰብስክራይብ እንዲሁም ላይክ እና ለጓደኞቻችሁ ሼር በማድረግ ተባበሩን። እናመሰግናለን።